ለአቡነ አረጋዊ ወርሃዊ መታሰቢያ በዓል በሰላም አደረሳችሁ። የልዑል እግዚአብሔር ቤተሰቦች፣ የድንግል ማርያም የአስራት ያደራ የበኩራት ልጆች፣ የቅዱሳን ወዳጆች፣ ከዚህ በመቀጠል የአባታችን የአቡነ አረጋዊ ገድላቸውን እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ትናንት ሳይኖርበት ቀዳማዊ ዛሬ የሌለበት ማዕከላዊ ነገ የማይኖርበት ዳህራዊ በዓድ የማይሰጠው ክቡር ሊያዙት የማይቻል ፈጣሪ የማይሾሙት ንጉሥ የማይነቅፉት ጌታ የማይገዳደሩት አምላክ ሊሰጡት የማይፈልግ ባለጸጋ ስም አምነን እሱ ሁሉን ቢወስን እንጂ የሚወስነው የሌለ ሁኔታው ምን እንደሆነ ማንም ሊያውቀው የማይቻለው በቅድሚያ የነበረ ብርሃን የማይስተካከለው የሌለ እርሱ ያያል። እርሱም ግን ማንም ሊያየው የማይችል የአማልክቶች አምላክ የገዢዎች ገዢ የሚሆን ከመቼ ጀምሮ ያለ እስከ መቼ ይኖራል በማይባል አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም አምነን ሚያዝያ 14 ቀን የሚነበብ የሚጸለይ የብፁዕ ወቅዱስ የክቡር አባታችን የአቡነ አረጋዊ ትሩፋተ ገድል በእግዚአብሔር ቸርነት እናሰማለን። የክቡር አባታችን አቡነ አረጋዊ ጸሎትና በረከቱ ፍጹም ከወዳጁ ከሕዝበ ክርስቲያን ጋር ለዘላለሙ ይጠብቀን፣ አሜን። ንጉሡ አፄ ገብረ መስቀል ከተራራው ላይ በሚወርድበት ጊዜ አባታችን አቡነ አረጋዊ ይህን የተራራውን መውጫ መሰላል ወይም ደረጃ ላፍርሰው ወይስ ልተወው አለው። አባታችን አቡነ አረጋዊም እሱንስ ናደው ወይም አፍርሰው እንጂ አትተወው፣ ነገር ግን ስለ ዘንዶ ጅረት ፈንታ ይወጡበት ዘንድ ገመድ አበጅ፣ ለልጅ ልጅ መታሰቢያ እንዲሆን ይህንን ድንቅ ሥራ እያየ በፍጥረት ሁሉ አንደበት እግዚአብሔር ይመስገን ዘንድ አለው። ንጉሡም ከተራራው ከወረደ በኋላ ያን የተራራ መውጫ ደረጃ ወይም መሰላል ክቡር አባታችን አቡነ አረጋዊ እንዳዘዘው አፈረሰው። ስለዚህም ደብረ ደህሞም ተብሎ ተሰየመ። ከዚያም ንጉሡ አፄ ገብረ መስቀል ወደ ቤተ መንግሥቱ ተመለሰ። የክቡር አባታችን አቡነ አረጋዊን የጽድቁንና የትሩፋቱን ዜና የሰሙ ሁሉ የመላእክትን አስኬማ ያቀዳጃቸው ወይም ያመነኩሳቸው ዘንድ ብዙ ሰዎች ከምስራቅ ሀገር መጡ። ቤት ንብረታቸውን፣ ሚስቶቻቸውን ጥለው ይወጧሉ። ሹመታቸውንና ክብራቸውን፣ ብልጽግናቸውንም ትተው ይወጧሉ። ጋብቻቸውን ወይም ሙሽርነታቸውን ንቀው ተምረው ለመንኮስ ይወጡም አሉ። እሱም በቅድሚያ ሃይማኖታቸውን ጠብቀው በንጽህና ይኖሩ ዘንድ ሥርዓተ ምንኩስናን አስተማራቸው። በሚገባው ሁሉ ብዙ ፈተናም አደረገላቸው። ከዚያም የምንኩስና ልብስ አልብሶ አስኬማ መላእክትን አቀዳጃቸው። ከተራራው ስር የምትመነጭ በተራራው ግርጌ አንዲት ወንዝ ወይም ምንጭ አለች። ለመመንኮስ የወደደውን ሁሉ ወደዚያች ውሃ ወስደው ይጥሉታል። ከዚያም ወደ ተራራው ያወጡትና ያመነኩሱታል። ያችም ወንዝ ወይም ውሃ ማየ ምርቃይ ወይም መጠመቂያ ትባላለች። እስከ ዛሬ ድረስ በዚህ ስም እየተጠራች ትኖራለች። የብፁዕ ቅዱስ አባታችን ዘሚካኤል በአሁኑ ጊዜ አረጋዊ የተባለ የምስክርነቱ ወይም የትሩፋቱ ነገር ሁሉ እስከ ዓለም ዳርቻ ደረሰ። ብዙ ሰዎችም ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ዕለት በዕለት እየመጡ መነኮሳት ፈጽመውን በረከቱ። እሱም እንደ ልማዱ ሌሊትም ቀንም እንደ መላእክት ትጋትን፣ ስግደትን፣ ጾም፣ ጸሎትን በፍጹም ትሕትና ፍቅር ያስተምራቸው ነበር። እነርሱም ቃሉን የሚሰሙ ትምህርቱን የሚቀበሉ በጠቅላላውም የእሱን አሰረ ፍኖት የሚከተሉ ሆኑ። ከእነሱም ጽሕፈት የሚያውቁ የድንኳን ስፌት የሚችሉ ልዩ ልዩ ተግባር ዕድና ጥበብ ወይም የተለያዩ ሥራዎችን መስራትን የሚችሉ
ለቤተ ማኅበሩም የሚላላኩ ነበሩ። ክቡር ብፁዕና ቅዱስ የሚሆን እግዚአብሔር አገልጋይ ታላቁ አባታችን አቡነ አረጋዊም ዕለት በዕለት ወደ እሱ የሚመጣውን የሰው ብዛትና በዚያም የሕዝቡን መጨናነቅ በተመለከተ ጊዜ አቤቱ ፈጣሪ ይህንን ሳታደርግ እኔ ከሀገሬ ወጥቼ ወደዚህ የመጣሁት በእንግድነትና በስደተኝነት በብቸኝነትና በጸጥታ ለመኖር ወድጄ ነው። ነገር ግን በእኔ ዘንድ የሕዝብ መከማቸት በብቸኝነት ለመኖር አላስቻለኝምና አለ። ከዚህ በኋላ አረጋዊ ሆይ ስለዚህ ነገር አታንጎራጉር። እንደ ሐዋርያት አለቃ እንደ ጴጥሮስ እውቀትን ሰጥሃለሁ። እነሆ ዕውሮችን የምትመራ ብዙ መነኮሳት አባት ትሆን ዘንድ ወደዚህ ተጠርተሃልና የሚል ቃል ከሰማይ መጣ። በዚያን ጊዜ ፈጽሞ ዝም አለ። ፈሪሃ እግዚአብሔር አደረበት፣ ከልቦናውም ታቀበ። ትምህርትን ወይም ጾምን ብቻ መከታተል ሳይሆን በሰማያት የምትጠብቀውን ከፍተኛ ክብር ተስፋ እያደረጉ ራስን ንጹሕ አድርጎ ግዕዘ ባህሪን ወይም ጠባይን በእግዚአብሔር ሕግ ማጽናት እንጂ ነው ተብሎ እንደተጻፈ የክርስቶስ ድንቅ ድንቅ ሥራዎችን ፈጽሞ አስቧልና። ከዚያም ከእነሱ እያንዳንዱ የሰማነው ሁሉ ትሕትናን፣ የዋህነትን፣ ሃይማኖትን ገንዘብ ያደርግ ዘንድ መጽሐፍትን እያነበበ ይተረጉምላቸው ጀመር። ጌታችን መድኃኒታችን ኢየሱስ ክርስቶስም በወንጌል ከኔ ተማሩ፣ እነሆ እኔ የዋህ ነኝ፣ ልቤም ትሑት ነው ሲል ተናግሯልና። ይህንንም ለብዙ ዘመን ቀድሞ ከሱ ጋር ከነበሩ አባቶች ተምረናልና። ከደቀ መዛሙርቶቹ ከዮሴፍና ከማትያስ የሰማነውን ሁሉ ለመናገር አንችልም፣ ነገር ግን በችሎታችን መጠን እንጽፋለን እንጂ። ዳግመኛም ሌሎች ደናግል ስለ ክርስቶስ ፍቅር መነኩሴ ሆነው በድንግልና መኖርን ወደው ሥጋዊ ጋብቻን ንቀው እጮኞቻቸውን እየተዉ ወደሱ መጡ። ስሙ ጴጥሮስ የተባለ መልካም ደገኛ ሽማግሌ እሱ ያስተምራቸውና የምንኩስና ልብስ ያለብሳቸው ዘንድ ወደ እነሱ ላከ። ከዚያም አመነኮሳቸውና በመነኩሴ ሥርዓት ተጠብቃቸው ዘንድ ለአባታችን ለአቡነ አረጋዊ እናት ለቅድስት ዕድና አስረከባቸው። ከእሷም ጋር በአንድነት በየዋህነት በጾምና በትዕግሥት ተቀመጡ። ከዚህ በኋላ የአባታችን የአቡነ አረጋዊ እናት ቅድስት ዕድና መንፈሳዊ ግዳጇን ፈጽማ በበጎ አገልግሎት እግዚአብሔርን አስደስታ በጥር 4 ቀን አረፈች። ከዚያም ሥጋዋን ባህር በፍታ አድርገው ከእግረ ሐብሉ ስር ካስቀመጧት በኋላ ቅዱሳን መነኮሳት መጥተው ተቀብለው ወደ ተራራው በክብር አወጧት። አባታችን አቡነ አረጋዊ ካለበትም አደረሷት። አባታችን አቡነ አረጋዊ እናቱን ባያት ጊዜ አቅፎ ሳማትና የእናቴን መንገዷን ላቃናላት ሐሳቧንም ላስፈጸመላት ለእግዚአብሔር ክብር ምስጋና ይገባል በማለት እግዚአብሔርን አመሰገነ። እንደ መነኮሳት ሥርዓት በመነኮሳት መጠምጠሚያ ወይም አጽፍ ገነዛት። ወንድሞች መነኮሳትም መንግሥቷንና ብልጽግናዋን ንቃ መሰደዷንና እንግድነቷን እያሰቡ መሪር እንባን እያለቀሱ በዳዊት መዝሙር በሌላም ጸሎተ ሥርዓት ፍትሐት አደረሱላት። ለመቀበሪዋ ይሆን ዘንድ አባታችን አቡነ አረጋዊ ባሰራላት አዲስ መቃብር ቀበራት። ከተከዜ ማዶ የሚኖሩ የሴት መነኮሳት መካከል አንዲቱ የሞተች እንደሆነ ወደ ወንድሞች መነኮሳት ያመጧታል። እነሱም ተቀብለው በእነሱ ዘንድ በሚገኘው የመቃብር ቦታ የቀብሯት ዘንድ በአባታችን በአባ ጳቁሚስ ገዳም ሕግና ሥርዓት አለና። የአባታችን የአቡነ አረጋዊ እናቱ የቅድስት ዕድና ጸሎትና በረከቷ ከወዳጇ ከሕዝበ ክርስቲያን ጋር ለዘላለሙ በእውነቱ ጸንቶ ይኖር። ክቡር አባታችን አቡነ አረጋዊ በተሰወረ በ40ኛው ቀን ደቀ መዛሙርቱ ወይም መነኮሳቱ ታላቅ በዓል አድርገው ሕዝቡንና ነዳያውን ድሃውንና ችግረኛውን ከመገቡ በኋላ ለመታሰቢያው በዓል ድግስ የወጣው ማንኛው ነገር ተመልሶ ቀድሞ እንደነበረ ተገኘ። ከዚህም ታላቅ ተአምራትን አዩ።
ይህንንም በእነሱ ላይ የወረደውን በረከት በተመለከቱ ጊዜ ፈጽመው አደነቁ። ፈጣሪያቸው እግዚአብሔርንም ፈጽመው አመሰገኑት። ይህችን በረከት በቤተ ማኅበር ውስጥ እስከ ዛሬ ድረስ አለች። ከወንድሞች መነኮሳት አንዱ ክቡር አባታችን አቡነ አረጋዊ ቀድሰው የመታሰቢያውን በዓል ለማድረግ በዚህ ለተሰበሰብነው ሁሉ ከላይ እስከታች ያለነው ወንዱንም ሴቱንም ታላቁንም ታናሹንም ያለ መለየት ሥጋ ወደሙን ሲያቀብለን አየሁ አለ። ዳግመኛም ሁለተኛው ደቀ መዝሙር እኔም በማዕድ ላይ ህብስቱን ባርኮና ቆርሶ በማዕድ ላይ ላሉት ለሁሉም ሲሰጥ አየሁት አለ። ንጹሕ መስተጋድል ድንግልና ብቸኛ የሆነ አባ ብንያማዊ የሚባል መነኮስም ያየውን ወይም የተገለጸለት ይነግራቸው ዘንድ ግድ ባሉት ጊዜ አፉን ከፈተና እንዲህ አላቸው። ብፁዕ አባታችን አቡነ አረጋዊ የብርሃን መጎናጸፊያ ተጎናጽፎ ከፀሐይ 7 እጅ የሚያበራ ወይም ለዓይን የሚያንጸባርቅ የብርሃን አክሊልን ተቀዳጅቶ የወርቅ መስቀል ይዞ በውጭም በውስጥም በተሰበሰቡት ሕዝብ ላይ ሲባርክ አየው። ዳግመኛም ቀለምና ብራና ይዞ በሙሉ መነኮሳት ልጆቹን ሰብስቦ ሰማያዊት በምትሆን በቅድስት ኢየሩሳሌም ቅዱሳን አምዶች ላይ ስማቸውን ጽፎ በዚያ ኖሮ ከዚያም ከኔ ተሰወረ አላቸው። ስለዚህም በሰሙት ነገር ፈጽመው ተደሰቱ። እሱ ባየ ሁሉ አስቀድመው ያሰቡትን ታላቅ ተስፋ አግኝተዋልና። ኢትዮጵያዊ ንጉሥ አፄ ገብረ መስቀል ብፁዕ ወቅዱስ የሚሆን አባታችን አቡነ አረጋዊን መሰወር በሰማ ጊዜ ፈጥኖ መጣና ከቅዱሱ ተራራ ላይ ወጥቶ ከመነኮሳቱ ጋር ተገናኘ። እነርሱም የተደረገውን ታምራት ያዩትም ሁሉ ነገሩት። የጽድቁንም ዜና ከሰማ በኋላ አደነቀ። በዚያም ጊዜ በሩቅም በቅርብም ያሉ ሰዎች ከሱም ጋር ያለው ጳጳስ እንዲሰበሰቡ አዘዘ። በክቡር አባታችን በአቡነ አረጋዊ መንበር ላይ በተቀመጠው ከቅዱስ ማትያስ እግር በታች ቆሞ እንዲህ አለ። እኔ ንጉሥ ገብረ መስቀል በምድር እገላ ቆላውን ደጋውንም ከመረብ እስከ ጉርጉር በጉሎ መከደኒ 6ቱን አውራጃዎች በረሃቶ ቤት ኖሮይበት በቅሎ ወጽጽማሬ ገለባ ውሃም በብርሄም 3ቱን አውራጃዎች መጠራንና በረካን ሀገር ጽድቅን ስላደረገ ገናድፍህን 7ቱን አውራጃዎች ከተኩላ አምባ እስከ ወልአቲ ቅጠል ውሃ ርግባይ ሽበለስ አክራን ክንን እስከ አድ ድረስ አንቋደቅ ለይቶ በሙሉ ወይም አያ በሙሉ ምጋሪያ ጸምር እየተባለች የምትጠራውን ይህ እየተባለች የምትጠራውን ሀገር በምድረ ድብላም ዜና ቁጼ አድ አገው ደበላቄ ኖቢ ይህንን ሁሉ ርስት ጉልት አድርጌ ለክቡር አባታችን አቡነ አረጋዊ መታሰቢያና ለቤተ ክርስቲያኑም መባ ለገዳሙም መነኮሳት ለምግብና ለልብስ የሆናቸው ዘንድ እኔ ንጉሥ ገብረ መስቀል ሰጥቻለሁ አለ። ንጉሡ ገብረ መስቀልም ጳጳሳት አስመጥቶ በገዳሙ ላይ ማንኛውንም የሀገር ሹም ወይም ገዢ የቅርቡም የሩቁም እንዳይገባባቸው አወገዘ ወይም በግዝት አጸና። እንደዚሁም ከኔ ጋር የሚነሱ ነገስታት እንደዚሁ ያድርጉ፣ እነሱ የእግዚአብሔር መንፈስ ስላደረባቸው ከኔ የተለየ ሐሳብ የላቸውምና አለ። ዳግመኛም ይህች ቦታ እንደ ደብረ ታቦርና እንደ ደብረ ሲና እናከብራታለን፣ እናገናኛታለን፣ ከፍ ከፍም እናደርጋታለን። አክሱም ቤተ መንግስታችን፣ ደብረ ዳሞ ቤተ ጸሎታችን ትሁን ለዘላለሙ ብሎ ወሰነ። ቅዱስ አባታችን ማትያስም ገድል ትሩፋትን በማብዛት ጸና። የበረታ መሄደ። የእህሎቹም የምግቦች ጣዕም እስኪለየው ድረስ ጾምን አበዛ። ለሁሉ ራሱን ዝቅ ያደርጋል። እንደ ቀድሞ ለቤተ ማኅበሩ በሁሉ ቦታ ይታዘዛል። የሃይማኖትን ትምህርትም ለሁሉም ያስተምራል። የወንጌልን ቃል በአማረ አንደበት ይሰብካል። ወንድሞቹ የሱን በጎ ሥራ ተመልክተው በመንፈሳዊ ቅናት በመነሳሳት የሱን ፈለግ ይከተሉ ዘንድ ለሁሉ ራሱን ዝቅ ያደርጋል።
መነኮሳትም በየቀኑ እየመጡ በገዳሙ ውስጥ ቁጥራቸው እየበረከተ ሄደ። ይህ አባታችን ማትያስም በሁሉ ዘንድ ስሙ የተጠራ የታወቀ የሃይማኖትን ቃል ለሁሉ ያስተምራል። ሕዝቡም ቃሉን ይሰሙታል፣ በእውነት ትምህርቱንም ይቀበሉታል። አባታችን ብፁዕ ቅዱስ አባ ማትያስ የእግዚአብሔርን ቃል ያስቡ ዘንድ ወይም በልቦናቸው ሰርጾ ይገባ ዘንድ ከወንድሞቹ ጋር በህብረት ጸለየ። ጸሎታቸውም በጨረሱ በኋላ በመጽሐፍ ውስጥ የተመለከቱትን በአእምሯቸው ቀርጸው ወደ በዓታቸውም ይሄዳሉ። ለእያንዳንዳቸው የሚናገሩትና የሚያስታውሱትም ቀድሞ በመጽሐፍ የተባለውን ነው። እንግዲህ ከነሱ መካከል የአሉባልታና ወይም የሰራፈት ወሬ ወይም ዋዛ ፈዛዛ ለመናገር ከቶ አፉን የሚከፍት እስከ መቼም ድረስ የለም። ነገር ግን በእግዚአብሔር ቸርነት የተማሩትን ያነባሉ፣ ትርጓሜውንም ይሻሉ። ስለ በጎ ሥራዎች ሁሉ ቀና መንገድ ይቀይሳሉ።